ገና ብዙዎች ይመሰክራሉ። ሰላም ጤና ይስጥልኝ። አዎ ገና ብዙዎች ይመሰክራሉ። ከዚህ በፊት በለቀኩት ቪዲዮ ላይ በ15 ደቂቃ ውስጥ በደማችሁ ውስጥ ያለውን የስኳር መጠን በ15% መቀነስ ይቻላል ያለምንም ዘመናዊ መድኃኒት፣ ባህላዊ መድኃኒት ወይም ሻይ የሰውነታችሁን አካል ብቻ በመጠቀም መቀነስ እንደሚቻል ከዚህ ቀደም ቪዲዮ ለቅቄ ነበረ። ዛሬ ይሄንን የተገበርኩለት ለምስክርነት የበቃ የፈለገውን በልቶ መጥቶ የፈለገውን ጠጥቶ መጥቶ ያለምንም ባህላዊ መድኃኒትም ዘመናዊ መድኃኒትም ሆነ ሻይ ሳይሰጠው በደም ውስጥ ያለው ስኳር ከ500 340 ወርዷል። የ160 ፖይንት መቀነስ ማለት ነው። እስቲ ምስክርነቱን እንስማ። ከመምጣቴ በፊት 500 ነበር እና ለጥቃት ማመን ነው ማየት ትችላላችሁ። 500 ነው። እዚህ ጋር ገብቻውን ኤክሰርሳይዝ ተሰጥቶኝ እሱን በሰራሁበት ሰዓት ከ15 ደቂቃ በኋላ መልሼ ተለክቼ ይኸው 340 ላይ ነኝ መጥቷል። ምስክርነት ነው። ምስክርነት ሰጥቻለሁ። ያየሁት ነገር ትክክለኛ ነገር ስለሆነ ምስክርነት እየሰጠሁ ያለው በእውነት ብዙ ለውጥ አይቼበታለሁ። አይቶ ማመን የሚችል የስኳር ታካሚ የምታውቁ ከሆነ ይህንን ቪዲዮ ሼር አድርጉልን።